ክህደት ከየትኛውም የአካል ህመም በላይ የሚጠዘጥስ ቁስል ሲሆን ዕድሜ ልክ የሚቆይ ጠባሳ ያስቀራል። የሌሎችንም ሆነ የራስን ውስጣዊ ሰላምና ክብር መጠበቅ በሚነግስበት የስቶይክ ፍልስፍና መስክ ፈጽሞ በይቅርታ መታለፍ የማይገባቸው ክህደቶች አሉ። ለመበቀል በማሰብ ሳይሆን አንዳንድ ድርጊቶች መሰረታዊ የመተማመንን መርሆችን ስለሚጥሱ እንጂ። ያለምንም ጥርጥር የምታምኑ ሰው በእናንተ ላይ ሲቀየር ጉዳቱ ወዲያውኑ ክህደት ከመፈጸም በላይ ነው። ዓለምን እንዴት እንደምታይ፣ ሌሎችን እንዴት እንደምታምንና ከሁሉም በላይ ለራስህ ምን ያህል ዋጋ እንደምትሰጥ እንደገና ይቀይሳል። አንዳንድ ክህደቶች ፍጹም መዘጋት ይፈልጋሉ፣ አለመታረቅ። ሰላም፣ እንኳን ደህና መጣችሁ። ዛሬ ይቅርታ ሊደረግላቸው የማይገባ ሦስቱን ከባድ ክህደት እናያለን። አስተውሉ፣ እነዚህ ጥቃቅን አለመግባባቶች ወይም ጥቃቅን ስህተቶች አይደሉም። እነዚህ ለታማኝነትና ለክብራችሁ ሙሉ በሙሉ ግድየለሽነትን የሚያሳዩ ሆን ተብሎ የሚደረጉ ድርጊቶች ናቸው፣ የማይናወጥ ስሜታዊ ጥንካሬን ለመገንባት። በተጨማሪም ራስዎን ከመርዛማ ግለሰቦች ለመጠበቅ ከፈለጉ ይህ ችላ ለማለት የማይችሉት ትምህርት ነው። ከመጀመራችን በፊት ትንሽ ጊዜ ውሰዱና ቻናላችንን ሰብስክራይብ በማድረግ አግዙን። የሁላችንም እድገት በግንዛቤ ይጀምራል። እስከ መጨረሻው በመሳተፍ በስሜት የማይነኩ ለመሆን አንድ እርምጃ ይቅረቡ። አሁን ይቅርታ ሊደረግላቸው የማይገባ ሦስቱን ከባድ ክህደቶችን መመልከት እንጀምር። 1. ታማኝ አለመሆን ዲስሎያሊቲ። በማንኛውም ግንኙነት የእምነት ማጉደል ልብ ይሰብራል። ታማኝነት በጎነት ብቻ አይደለም፣ ሁሉም ግንኙነቶች የቆሙበት መሠረትም እንጂ። ታማኝነት ከሌለ እምነት፣ ደህንነት እና ፍትሕ ሊኖር አይችልም። ማርከስ ኦሬሊየስ በአንድ ወቅት እንደተናገረው ከሁሉ የተሻለው የበቀል እርምጃ እንደ ጠላትህ አለመሆን ነው። ይህ ማለት እውነተኛ ማንነቱን ያሳያችሁን ሰው ለመለወጥ ከመበቀል ወይም ጉልበት ከማባከን ይልቅ በቀላሉ ከሕይወታችሁ ማስወገድ ይቀላል። ታማኝነት የጎደለው ድርጊት ሲጋለጥ የስቶይክ ምላሽ በህመሙ ላይ ማተኮር ሳይሆን እውነታውን በመረዳት ከስሜት መጣበቅ በመላቀቅ ወደፊት መሄድ ነው። አንዳንድ ሰዎች ይክዱሃል፣ ከዛ ሰበብ ይዘው ይመለሳሉ፣ ይቅርታ ይጠይቃሉ፣ ሁኔታዎችን ይወቅሳሉ። አልፎ ተርፎም አንተ እንዳካበድ፣ ስሜታዊ እንደሆንክ፣ እንደተበሳጨህ ለማሳመን ይሞክራሉ። ሰዎች በተደጋጋሚ እምነታቸውን ሲበሉ በስህተት ሳይሆን የታሰበበት ስልት መሆኑን መገንዘብ ግድ ይላል። እንዲህ አይነቱን ክህደት ይቅር ማለት ለካዱ ሰዎች ያለምንም ቅድመ ሁኔታ እንደገና እንዲጎዱ እንደመፍቀድ ነው። ሰዎች እምነት እንደሚያጎድሉ ካረጋገጣችሁ በእናንተ ውስጥ ምንም ቦታ ሊኖራቸው አይገባም። ከነሱ ጋር ምንም ያህል ታሪክ ቢኖራችሁ፣ የቱንም ያህል ቢያስቡ፣ የክህደታቸው ጥፋት የማይመለስ ነው። ከውሸት ጓደኝነት ይልቅ ሰላም የበለጠ ዋጋ አለው። እውነተኛ ታማኝነት ከሌላቸው ሰዎች ጋር ከመሆን ብቸኝነት በጣም የተሻለ ነው። ሴኒካ በአንድ ወቅት እንዲህ ብሎ ነበር፣ ግንኙነታችሁን ምንጊዜም ራሳችሁን የተሻለ ሰው ከሚያደርጓችሁ ሰዎች ጋር ይሁን። ታማኝ ሰዎችን በደስታ ተቀበሉ። ወደ ሕይወታችን ውስጥ የሚገቡ ሰዎች ባለንበትም ሆነ በሌለንበትም ጊዜ ታማኝ መሆን አለባቸው። አንድ ሰው ታማኝ አለመሆኑን ካረጋገጠ የእናንተ ግዴታ ይቅር በማለት መራቅ ብቻ ነው። ክህደት ጥሩ ሊመስል ይችላል፣ ግን እንደ እውነቱ ከሆነ ራስን መክዳት ነው። አለመተማመንን፣ ክህደትን ስትታገስ ገደብ እንደሌለህና ሰዎች በራስህ እንዲረማመዱ ታስተምራለህ። ለምን? አንተ ዋጋ እንደሌለህ ያረጋገጡ ሰዎችን በሕይወትህ ውስጥ በማስቀመጥ የራስን ዋጋ ታጎድፋለህ። ልታደርጉት የምትችሉት በጣም ጠንካራው እርምጃ ግንኙነታቸውን ያለምንም ማመንታት በመቁረጥ በጭራሽ ወደ ኋላ ያለመመልከት ነው። የስቶይክ መንገድ በጥበብ ወደፊት መሄድ እንጂ መበቀል አይደለም። 2. ማታለል ዲሰፕሽን። እንደ ማታለል ግንኙነቶችን የሚያበላሽ መርዝ የለም። ውሸት ከቃላት በላይ ነው። መተማመንን የሚሸረሽር ግንኙነቶችን የሚያበላሽ እና ማንኛውንም ትርጉም ያለው ግንኙነትን መሰረት የሚሰብር መሳሪያ ነው። ነጠላ ውሸት እዚህ ግባ የማይባል ቢመስልም ማታለል ግን ፈጽሞ አይታለፍም። የአንድ ሰው እውነተኛ ተፈጥሮ ነጸብራቅ ምሳሌ ነው። አንድ ሰው ሊያታልላችሁ ሲመርጥ እውነትን መደበቁ ብቻ አይደለም፣ እሱ ስለ እውነታው ያላችሁን ግንዛቤ እያወቀ እየተጠቀመ እንጂ። ይህ ደግሞ ከአንድ ጥፋት የበለጠ ክህደት ነው። ስቶይሲዝም እውነት ለውስጣዊ ሰላም አስፈላጊ እንደሆነ ያስተምራል። በግለሰቦች መካከል እውነተኛ መተማመን ሊኖር የሚችለው በግልጽ እና በመረጋጋት ታማኝነት ሲኖር ነው። በማታለል ላይ የተገነባ ግንኙነት ምንም ያህል ጠንካራ ቢመስልም ሊፈርስ እንዳዘነበለ ቤት ነው። ሴኒካ እንዳለው ታማኝ ያልሆነ ሰው በመጀመሪያ ከራሱ ይልቅ ውሸትን ለሌሎች ያሰራጫል። ይህ ማለት ብዙ ጊዜ የሚዋሹ ሰዎች እውነትን ከልብ ወለድ መለየት ባለመቻላቸው በራሳቸው የማታለል መረብ ውስጥ ይጠመዳሉ።
ነገር ግን እነሱ በራሳቸው መዘዝ ስለሚሰቃዩ ብቻ ከእነሱ ጋር መከራ መቀበል አለባችሁ ማለት አይደለም። አንድ ሰው ሲያታላችሁ ምርጫ እያደረገ ነው። ከሐቀኝነት ይልቅ የራሱን ጥቅም ለማስቀደም እየመረጠ ነው። ከመግባባት ይልቅ መጠቀሚያ ማድረግን እየመረጠ ነው። ከሁሉም በላይ እምነት የሚያጎድል ሰው እምነት ያሳደረበትን ሰው እንደማያከብር እያሳየ ነው። መከባበር እና ማታለል አብረው ሊኖሩ አይችሉም። ሰዎች በሚዋሹበት ቅጽበት፣ በማጣት በማዛባት ወይም በፍጹም ውሸት ሲዋሹ እምነታችሁን በእነሱ ላይ መጣላችሁ እንደማይገባው አሳይተዋል። መተማመን አንዴ ከተሰበረ ወደ ቀድሞ ሁኔታው አይመለስም። አንዳንድ ሰዎች ሁሉም ሰው ይዋሻል፣ ትናንሽ ውሸቶች ምንም ጉዳት የላቸውም፣ ማታለል የሰው ሁሉ ተፈጥሮ ነው ብለው ይከራከራሉ። ነገር ግን በሁለት ሰዎች መካከል ያለውን የመተማመን ትስስር ውሸት ይበጣጥሰዋል። ማታለል ታማኝነትን ማጣት ብቻ ሳይሆን ክብርንም ማጣት ነው። የሚያታልሉ ሰዎች ለእነሱ ጥቅም ብዙውን ጊዜ ከእናንተ ውጪ እውነታውን ለመምራት ይፈልጋሉ። ይህን በመረዳት ማታለል ሳይቀጣ እንዲሄድ ስትፈቅዱ፣ ውሸቶችን ስትታገሱ፣ ሌላ ውሸት እንዲፈጸም ትጋብዛላችሁ። ስህተታቸውን ለመሸፋፈን የሚዋሹ፣ ጥቅም ለማግኘት የሚያታልሉ፣ መዘዝን ለማስወገድ የሚቀጥፉ ይኖራሉ። ነገር ግን እንደ ስቶይክ የእናንተ ምላሽ መሆን ያለበት ያለመወላወል መለያየት ነው። በማስመሰል ሐሳባቸውን ከቀየሩ ባህሪያቸውን ለማስተካከል ወይም ሊታመኑ እንደሚችሉ ሲያሳዩ ለማውጣጣት በመሞከር ኃይላችሁን አታባክኑ። ይልቁንም የማታለያቸውን እውነታ ተቀበሉ። ቀጥላችሁ ራሳችሁን ከሁኔታዎች ለዩ። ኤፒክቴተስ በአንድ ወቅት እንዳለው አንድ ሰው ቀድሞውኑ የሚያውቀውን ነገር መማር አይችልም። የሚዋሹ፣ የሚያታልሉ ለማደግ፣ ለታማኝነት ወይም ራስን ለማሻሻል ፍላጎት የላቸውም። አታላዮች ከእውነት በላይ እንደሆኑ ያምናሉ። ይህ እምነት አደገኛ ያደርጋቸዋል። ልትለውጧቸው አትችሉም፣ ነገር ግን ምላሻችሁን መቀየር ትችላላችሁ። አንድ ሰው በሚዋሽበት ቅጽበት የመተማመን ክህደት እንደሆነ ተመልከቱ። ተንኮልን ይቅር ማለት የጥንካሬ ተግባር አይደለም፣ የበለጠ ተንኮልን መጋበዝ እንጂ። ክብርህን እና ውስጣዊ ሰላምህን የምትጠብቅበት ብቸኛው መንገድ ከታማኝነት ይልቅ ማታለልን ከመረጡት ሰዎች በመራቅ ነው። ውሸታሞችን በሕይወትህ ውስጥ የማቆየት ዋጋ እነሱን ማጣት ከሚያስከፍለው ዋጋ እጅግ ብዙ ነው። ሦስተኛ፣ የተሰበረ እምነት ብሮክን ትረስት። የተሰበረ እምነት ሁሉንም ትስስሮች የሚቆራርጥ የማይጠገን ጉዳት ነው። መተማመን ለሁሉም ትርጉም ለሚኖረው ግንኙነት መሠረት ነው። ለመገንባት ዓመታትን ሲወስድ በቅጽበት ይሰባበራል እና ብዙ ጊዜ ለመጠገን የሕይወት ዘመንን ይወስዳል። በብዙ አጋጣሚዎች ያ እምነት አንዴ ከተሰበረ ወደ ኋላ መመለስ የለም። መተማመን ታማኝነት ብቻ አይደለም፣ ስለ አስተማማኝነት፣ ወጥነት እና ታማኝነት እንጂ። አንድን ሰው ስታምኑ ሚስጥሮቻችሁን እና ጥልቅ ስሜቶቻችሁን እንዲያገኙ እየጋበዛችሁ ሲሆን፣ አልፎ ደግሞ በጣም ጥቂት ሰዎች ሊገቡበት ወደሚችሉበት ቦታ እንዲገቡ እየፈቀዳችሁ ነው። እናም ይህን የእምነት ክህደት በመፈጸም በማታለል ወይም ሆን ተብሎ በሚደርስ ጉዳት ስትከዱ፣ መጀመሪያውኑ ከሃዲዎቹ የእናንተን እምነት ለማግኘት ብቁ እንዳልሆኑ እያረጋገጡላችሁ ነው። ስቶይሲዝም የሚያስተምረን የሰውን ተፈጥሮ እንደፈለግን ሳይሆን እንዳለ እንድንቀበል ነው። አንዳንዴ ሰዎች በራስ ወዳድነት ይለከፋሉ፣ ሊያነሱን ይቅርና እጅግ ይጥሉናል። ሰዎች ብዙ ጊዜ ያለ ጸጸት ይክዱናል። ነገር ግን እኛን ከሚጎዱን ወይም ከሌሎቹ ሰዎች በምንሰጠው ምላሽ መለየት ይገባናል። የብዙ ሰዎች ስህተት የተሰበረ እምነት ሙሉ በሙሉ መጠገን እንደሚቻል ማመን ነው። ሌላው ሰው ይቅርታ ከጠየቀ፣ በቂ ጊዜ ካለፈ ወይም እንደገና ራሱን ካረጋገጠ ነገሮች ወደ ቀድሞ ሁኔታ ሊመለሱ ይችላል ይላሉ። ከስንት አንድ ሊሆን ይችላል። እውነቱ ግን አንድ ጊዜ መተማመን ከተሰበረ እንደ ቀድሞ አይሆንም። ልክ እንደተሰበረ መስታወት ነው። ስብርባሪዎችን መልሰን ለማስቀመጥ የቱንም ያህል ብንሞክር እንደ ቀድሞ አይሆንም። ማርከስ ኦሬሊየስ በአንድ ወቅት እንደጻፈው አንድ ሰው በደል ሲፈጽምብህ ስለተፈጸመው በደል ሳይሆን በምላሹ ምን ማድረግ እንደምትችል አስብ። ለተበላሸ እምነት የሚሰጠው ምላሽ ሁልጊዜ ራስን መጠበቅ እንጂ በጭፍን ይቅር ባይ መሆን የለበትም። አንድ ሰው አንተን ሊከዳህ እንደሚችል ካረጋገጠ ለምን ሌላ ዕድል ትሰጠዋለህ? አንድ ሰው ውሃው ንጹሕ መሆኑን ስላረጋገጠልህ ብቻ ከተመረዘ ጉድጓድ ትጠጣለህ? ቀድሞ በፈራረሰ መሠረት ላይ ቤትህን መልሰህ ትገነባለህን? እንደ እውነቱ ከሆነ አንድ ሰው እምነትህን ሲጥስ ስለ ግንኙነታችሁ ዋጋ አስቀድመው ምርጫ አድርጓል። ከታማኝነት አንድ ላይ ከመጠቀም ይልቅ ለግል ጥቅሙ ቅድሚያ ሰጥቷል። አንዳንድ ሰዎች ይቅር እንድትሉ እና እንድትረሱ ይመክራሉ። ነገር ግን የጭፍን ይቅርታ ፍጻሜው አያምርም። ጥበብን፣ ራስን ማክበርን እና እኛን ከሚጎዱን ስሜቶች መራቅን መልመድ ይጠቅማል። እምነትን የጣሰ ሰው ይቅር ስትል ሌላ የሚለወጥበት ዕድል ሳይሆን የሰጠከው ለወደፊቱ ሌላ ሕመም ራስ ላይ እንዲያዘጋጅ ፍቃድና ጊዜ እየሰጠከው ነው።
ቀድሞውንም የማይገባውን ላሳየ ሰው ስትሉ የራሳችሁን ሰላም መስዋዕት የለባችሁም። እምነት ሲሰበር የስቶይክ ምላሽ መበቀል ወይም ቁጣን መያዝ አይደለም፣ በክብር ትቶ መሄድ እንጂ። ትልቁ ራስን የማክበር ተግባር መቼ እንደምትተው ማወቅ ነው። ይቅርታ ሊደረግ የሚገባው ለስህተት እንጂ ሆን ተብሎ ለሚፈጸም ክህደት አይደለም። የመጨረሻው እውነት መተማመን ነው። አንዴ ከተሰበረ እንደገና በነፃ መሰጠት የለበትም። አንድ ሰው ለግንኙነትህ ዋጋ ቢሰጠው ኖሮ በመጀመሪያ ደረጃ አሳልፎ አይሰጥህም ነበር። እነሱ በእውነት ታማኝ ቢሆኑ በድርጊታቸው አትጠራጠርም ነበር። ማድረግ የምትችሉት በጣም ጠንካራው ውሳኔ የማይታመኑ ሰዎችን ከሕይወታችሁ በቋሚነት ማስወገድ ነው። የተሰበረ እምነት ወደ ሕመም ውደት እንዲለወጥ አትፍቀዱ። ወደፊት ተጓዙ፣ ወደ ኋላ አትመልከቱ እና ራሳችሁን ሁለት ጊዜ እንድትከዱ አትፍቀዱ። ክህደት በጣም የሚያሰቃይ ትምህርት ነው። ይቅርታ የሚጠይቅ ሁሉ ሁለተኛ ዕድል አይገባውም። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።